ሁለታችሁም እዚህ ቤት ከመጣችሁ ጊዜ ጀምሮ ትዳራችን ሰላም አይደለም። ስለዚህ ከዚህ በኋላ እናቴ ሳትመጣ በፊት ስነ ስርዓት እያወራሁ አትደርቢ። እሺ አውራ፣ ችግር የለም። ስለዚህ አንቺም ሆንሽ አንቺ ከዚህ ቤት እንድትወጡ እንፈልጋለን። ምን ማለት ነው? ማለትማ ከዚህ ቤት እንድትወጪ እፈልጋለሁ ማለት ነው። እኔ ደግሞ አልወጣም። ለምን ማትወጪው? ስለማልወጣ። ምን ማለት ነው? አልወጣም አልኩ። አላማዬን ሳልጨርስ እኔ ከዚህ ቤት ልምልቅ ብዬ አልወጣም። ስሚ፣ አላማሽን ነግሬሃለሁ። በቀደም አልሰማኸኝም? አንተ የምትለኝን ከዚህ በኋላ አልሰማም ስልክ እንደፈለግክ ስትነዳኝ እስከዛሬ ተነድቼልሃለሁ። አሁን ደግሞ ውጪ፣ ግቢ፣ ነይ፣ ሂጂ ስትለኝ አልታዘዝም። እኔ አሻንጉሊትህ አይደለሁም። ስለዚህ አልወጣም። እኔ ደግሞ አንቺን አስወጣሻለሁ ከዚህ ቤት። እሱን እናያለን። ከኔ ጋር ነው መጣላት የፈለግሽው? እሱን እናያለን አልኩ። ቆይ ከኔ ጋር ምንድነው ሐሳብሽ? ከኔ ከተጣላሽ አልነግርም። ለምን እነግርሃለሁ? ምንድነው እቅድሽ? እቅዴን ስጨርስ ታየዋለህ። ማለት በቃ እንዴ እየተናገርሽ ያለሽው ነገር ግን ታውቂያለሽ? ምንም ልናገር? አንተን አማክሬ ወይንም የምናገረውን መርጬ መናገር አለብኝ? ይሄ ነገር እንዳይመጣ ቀድመ ነበር ማስተካከል። ምኑን ላስተካክልልሽ? እስቲ ምንድነው? ቆይ የሆንሽውን ነገር ንገሪኝ። አንተ ለኔ የሚገባኝን ክብር እስከዛሬ አልሰጠኸኝም። ለኔ የሚገባኝን ለእናት የሚገባትን ክብር እስከዛሬ አልሰጠኸኝም። ስለዚህ እኔ ደግሞ በግዳጅ ሁሉን ነገር አስተካክዬ ህይወትን ጋነ ባርኬ ወደ ቤት ሄዳለሁ። ያንተንም የሷንም የኔ ህይወት ትናንትና አልከኛል። አፍህን አውጥተህ ውጪ አልከኝ። አስወጣኝና እስቲ አንተ ጎትተህ ወይ እንደፈለክ አድርገህ ስታወጣኝ ልይክ። እኔ ለምን ጎትትሻለሁ? ምንም ቢሆን እኮ የ9 ወር እናቴ እኮ ነሽ። በቃ እሱን ቶ የ9 ወር እናቴ ዛሬ ነው ያስታወስከው? እኔ ችግር የለም። ዛሬ ነው ያስታወስከው? አይደለም መቼስ ዛሬ ነው ወይ አንድ ሰው አሁን አንተ ልንገርህ፣ ዛሬ ነው 9 ወሩን ያስታወስከው? ኧረ እባክህ ተቀልድ የለ እንዴ? እኔን አሁን ውጪ የምትለውን አማርኛህን አቁመው። የሰማሽኝ ነው? አልሰማህም።